ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ ላወራ የመጣሁት እና ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ አትርሱ። ኧረ ተው ምንም ዩቲዩብ በማንም እያየልኝ አይደለም እና ላወራ የመጣሁት ለወንድ ልጅ 300 አገባሻለሁ ብሎኝ 300 ሰጠሁት፣ 400 ሺህ ሰጠሁት ምናምን የምትሉ ሴቶች አታፍሩም እንዴ? ኧረ በራሳችሁ ፈሩ። ኧረ በራሳችሁ ፈሩ። ተው። ወንድ ልጅ የና ክልብሽን ጥለሽ አምነሽ ስንት ጊዜ የለፋሽበትን ብር አውጥተሽ ዝም ብለሽ ለወንድ ልጅ ትሰጫለሽ እንዴ? እናትሽን አስቢ፣ እዛ ጋ እህት ወንድምሽን አባትሽን አስቢ። ወይ እነሱ የሚለብሱት አጥተው በባዶ ልብስ ሰፍተው እየለበሱ ይሆናል። እህት ወንድምሽ የሚማሩበት ጫማ አጥተው በባዶ እግር እየተመላለሱ ይሆናል። እስቲ ቤተሰብሽን ወንድምሽ የሚጠቀምበት ስልክ አጥቶ የጓደኞቹን እንትን እያየ ይሆናል። እሱን አስቢ። እንዴት ነው አንቺ 300-400 ሺህ ብር አውጥተሽ ለወንድ ልጅ የምትሰጪው? እና ሁለተኛ ነገር ደግሞ 400 እኔ ሁሌም በጋግም የምናገረው ነገር 400 ሺህ 500 ሺህ እስከ 600 ሺህ አውጥታችሁ የቤት ዕቃ የምትገዙ ሴቶች አይን የላችሁም እንዴ? ምን ነው የናክል ነገር እኮ ደህነት አረብ ሀገር እኔ በጣም ሰርቻ አይቼዋለሁ። ዱባይ ስንት ዓመት ሰርቻለሁ። ግን ገብቼ ምንም ነገር እንደዚህ ስቀብጥ ማለት ነው። ቀብጬ ስላችሁ ለወንድ ልጅ ልኬ ምናምን አይደለም። እኔ አልሐምዱሊላህ ለወንድ ልጅ እንዲህ ልቤን ጥዬ ለወንድ ልጅ ብር የመስተካከል እንጃ። ኧረ ቢስሚላ ምን ነው ግን ሰው ሀገር ሰርቼ ገብቼ ራሱ መልሼ የው ድህነት ሲቆርረኝ መልሼ ነው ስደት የወጣሁት። ለዛ እንደ እድሜ ልክሽን አረብ ሀገር እየሰራሽ እንዳገኘሽው ብር ኢትዮጵያ ገብተሽ የምታገኘው አይምሰልሽ። አይገኝም። የለም ብር የለም። ኢትዮጵያ ስትገቢ ያዝሽው አለኝ ብለሽ የገባሽው ብር በምን እንደጠፋ በምን እንደገባ ሳታቂ ነው የሚጠፋው። ለዛ ተጠንቀቂ። 400 ሺህ 500 ሺህ 600 ሺህ እቃ የቤት እቃ አትግዢ። ለወንድ ልጅ አውጥተሽ 400 500 ሺህ 600 ሺህ አውጥተሽ አትስጪ። ትሰጫለሽ መልሰሽ መተሽ ሚዲያ ላይ የምታለቅሽው አንቺው ራስሽ ነሽ። እናትሽን ተንከባከቢ፣ አባትሽን ተንከባከቢ። ባዳ ከሚበላው ለእናት ለአባትሽ ሰጥተሽ እነሱ ይብሉት። ምን ሆናችሁ ነው ሴቶች? ኧረ ተው ራሳችሁን ጠብቁ።